አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይባ ዩቱብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። እሱም ምንድነው በየአይነት ነው። ሁላችንም ያው በየቤታችን የምናዘጋጀው ቀለል ያለ ምሳ ነው። ዛሬ ጓደኛዬንም ጋብዣታለሁኝ። እንደምትወዱት ተስፋ አደርጋለሁኝ። ተከታተሉኝ። እንዴት ወደ ዝግጅቱ እንግባ። እሺ ውዶችዬ፣ ድንች፣ ካሮት፣ ነጭ ሽንኩርት፣ ዝንጅብል አድርጌ አዘጋጅቻለሁ። ያው ሰው በየአይነት ነው እንደተባል ነው እንዳልኳቸው በየአይነት ስለሆነ የማዘጋጀው የተለያየ ግብአቶችም አሉ። በጎን አሳያችኋለሁኝ። ግን ለጊዜው ይሄንን እያየን እንጨዋወት እላችኋለሁ ውዶችዬ። እዚህ ጋር እኔ እንደ ፍላጎቴ ነው የቆረጥኩት፣ ግን እናንተ በየቤታችሁ እንደ ተመቻችሁ ማዘጋጀት ትችላላችሁ። በምትፈልጉት መጠን መቁረጥ ትችላላችሁ። እዚህ ጋር ደግሞ የቀይ ስር አለ። ቀይ ስር አለኝ። ሽንኩርት እዚህ ጋር እንዳልነገርኳችሁ ነው። አሁን ወደ ቀይ ስር ወደ ገደል ያው ቪዲዮ ላለማስረዘም አጠራጥራ ላርግላችሁ ብዬ ነው ውዶችዬ። እዚህ ጋር ደግሞ ነጭ ሽንኩርቴን ሁሉ ነገሬን አስገባብቼ እያበሰልኩ ነው። ጨው፣ ነጭ ሽንኩርት ኦልሬዲ ጨምራለሁኝ። ከዛ ዝንጅብል ፓውደር ነው የተጠቀምኩት ለጊዜው። ሌላ ምንም አያስፈልገውም። ይሄ ፓውደር ነው የዝንጅብል ፓውደር እና ማጅ እንዳትረሱ። ከዛ ጨው፣ ሌላ ምንም አይነት ግብአት አያስፈልገውም ማለት ነው። ሌላ አይነት ግብአት አያስፈልገውም፣ ምክንያቱም በዚሁ ነው እንዲሁ ነው የሚጣፍጠው። ይሄ ነጭ ሽንኩርት ነው። በደንብ አድርጌ ፈጭቸዋለሁኝ። ነጭ ሽንኩርት ነው። ሌላው ደግሞ እንዴት አድርጌ እንደፈጨሁት ደግሞ ካስፈለገ ኮሜንት ላይ ጻፉልኝ፣ አሳያችኋለሁ ማለት ነው። እዚህ ጋር ደግሞ እንደ ቀይ ድንች አዘጋጅቻለሁኝ። እሱንም ላሳያችሁ፣ ተከተሉኝ። እዚህ ጋር ቀይ ወጥ ነው፣ የድንች ሆኖ ቀይ ወጥ ነው የምሰራው። ሽንኩርቶቼን ደቀቅ አድርጌ ፈጭቻለሁኝ። ዘይትን እና ጨው፣ ትንሽ የጨው ጨምሬ እያበሰልኩኝ ነው። በጣም ቆንጆ እና የሚጣፍጥ ቀለል ያለ ስትበሉት የሚጣፍጥ እኔ እንደዚህ የድንች ወጥ ይጣፍጣል ብዬ አስቤ አላቅም ነበር፣ ግን በእውነት በጣም ነው የሚጣፍጠው። ተከታተሉኝ። እስከዛው ግን ላይክ እያደረጋችሁ ቪዲዮ ስትከፍቱ ፕሊስ በላይክ ግቡ። እዚህ ጋር ተክ 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 ቢስሚላ ማሻአላ ይሀብል ቢስሚላ ማሻአላ ማሻአላ ማሻአላ። ቶሎ ቶሎ የምቀርጽላችሁ እዚህ ያው ትንሽ ስለሚያስቸግር ከስራ ጋራ ቪዲዮም ላለማስረዘም እየሞከርኩ ነው። በጎንም ሌላ ስራ ስላለኝ ያው የሰው ቤት ነገር ታውቁታላችሁ። ይሄን ይመስላል። እንደምትወዱ ተስፋ አደርጋለሁ ውዶችዬ። ኦትስኪን በጣም ነው የሚያምረው። ሽታው ደግሞ የሌለ ነው። አድራችሁን ነጭ ሽንኩርት እንዳትረሱ። ያለ ነጭ ሽንኩርት ምንም አይነት ወጥ ብትሰሩት አይጣፍጥም። እዚህ ጋር ደግሞ ያው እንደነገርኳችሁ እንትኔን ቼክ እያረኩ ነው። እዚህ ደግሞ ድንችን ጨምሬ እያወሰልኩኝ ነው እላችኋለሁ። ይሁት እስኪ ይሁት። ያ ሰላም ያ ሰላም ያ ሰላም እንዴት እንደሚያምር ሽታውን አትጠይቁኝ። ሰፈሩን ነው ያወደው። የምር በጣም የሚያምረው። እዚህ ጋር ትንሽ ውሃ ጣል አድርጌበት ነው። ያው ይድረስ ስለሆነ የግድ መፍጠን አለብኝ ስራ ስላለብኝ። እዚህ ጋር ደግሞ ሽሮዬ፣ የኔ ሽሮዬ በጣም ሁላችንም የምንወዳት ሁላችንም ኢትዮጵያውያን ያሳደገችንን ሽሮዬ እላቸዋለሁ ማለት ነው። ሽሮዬ ተንተከተከች። እዚህ ጋር ደግሞ ያው እንደነገርኳችሁ ቪዲዮና ለማስረዘም የድንች አልጫ ነው። ቅድም ያሳያችሁ በቀይ ወጥ ነው። ይሄ ደግሞ በአልጫ ያው አሰራሩም ተመሳሳይ ነው። የምትጨምሩት ሌላ ምንም አይነት ቅመም የለም። ነጭ ሽንኩርት እና ዝንጅብል ነው የሚያስፈልገው። ማጅ ወሳኝ ፓርቱ ማጅ ነው። እዚህ ጋር ደግሞ ወይኔ እስከምበላው ቸኩያለሁ። የምር በጣም ነው የሚያምረው። ማሻአላ ቢስሚላህ ማሻአላ ቢስሚላህ ማሻአላ ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄ ደግሞ ቼክ እያደረኩት ነው። ቀይ ስሬ ነው። ፈቅፍቁት፣ ስትፈቀፍቁት ነው የሚጣፍጠው።
ሽሮዬ የኔ ውድ ሽሮ፣ በነገራችን ላይ ቀይ ስር እንደ ፍላጎታችሁ ነው። ፈቅፈቅም ትችላላችሁ፣ በቀጫጭኑም መክተፍ ትችላላችሁ ውዶችዬ። አሁን ወደ ማቅረቡ እንሄዳለን። እዚህ ጋር እንጀራ ነበረ የፍሪጅ ያስቀመጥኩት አሙቄ አዘጋጅቼው ኦሬዲ ጃሂዝ አድርገዋለሁኝ። እኔ ደግሞ የወላችሁ ውዶችዬ፣ እኔ ውዶችዬ፣ ወይኔ ማሻአላ ቢስሚላ ቢሐብል። በተለይ ደግሞ በካሜራው ብዙ አላሳመረልኝም፣ በአካል እንዴት እንደሚያምር አጠይቁኝ። እና የዛሬው ቪዲዮ ይህን ይመስላል። እንደምትወዱት ተስፋ አድርጋለሁ። የመወደዳችሁን ደግሞ የማውቀው በላይክ ስታሳዩኝ ነው። ላይክ ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አመሰግናለሁ። ግን እስከዛው ደግሞ ያው ሙቀት አይደለ አሁን ሀብሀብ ይውላችሁ። ሀብሀብ ለሙቀት በጣም አሪፍ ነው። አንደኛ ደግሞ ያው ሁሉንም ድብልቅልቅ አድርገን ስንበላ ትንሽ በርበሬ ሆነ ምኑን ቅዝቀዝ እናደርግልኝ። በተለይ እንደኔ ጨጓራ ያላችሁ ሰዎች ያለባቸው የጨጓራ የምትታመሙ ሰዎች ሀብሀብ ጥሩ ነው። ኩላሊትም ያጥባል። ሀብሀብ እንዳትረሱ ብሉ ውዶች፣ እየወዳችኋለሁኝ። እዚህ ጋር ጓደኛዬም አለች እንደነገርኳችሁ። ይሄው ጓደኛዬ መጣች። ኦ ማይ ጋድ። እና ሀብሀብ ሁላችንም እንጠቀመዋለን። በፈለግነውም ጁስም አድርገን መጠጣት እንችላለን። ግን እኔ እንደው ስበላው ነው ደስ የሚለኝ። አሁን በተለይ ሙቀት ነው። ለሙቀት ደግሞ በየቤቱ ይመጣል እና ልጆች ደግሞ እንደዚህ ይሄ ያደቀቁት ለልጆች ነው። እና ስለተከታተላችሁኝ አመሰግናለሁ። በድጋሚ ወዳችኋለሁ። ላይክ እንዳይረሳ። ቻው። በቀጣይ ቪዲዮ እንገናኝ።